ባይኖር መሄጃ ወዳሻ ቦታ መንጎጃ ሴቶቹ ሊጋደሉ ነው። የአብርሽ እህት ቡዜና ሜሪ የሩታ ግዛ ቡዜ ደግሞ የአብርሽ ግዛ እንግዲህ ሊጋደሉ ደርሰዋል ማለት ነው። ሀይሚዬ እቃዋን ይዛ ወጣች። የቤት ያላትን ንብረት ያላትን አግራር ወይም ደግሞ ያላትን ሻንጣ ከነብሩኬ ቤት ወንድሜ ካላከበርክ አንተ ሰው አይደለህም። ስለዚህ እኔ ወንድሞች ጊዜ እንደዚህ አይደለሁም። ከናንተ ጋር መቀጠል ወይም ደግሞ ካንተ ጋር መቀጠል አልችልም። ቤተሰቤን ያላከበርክ አባቴን መላጣ ብለህ የሰደብከው ነው። ወንድሜ ሆነ ደግሞ ልታከብረው አልቻልክም። ስለዚህ ካሁን ወዲህ ሀይሚ አጠገብህን አደርስም ወይም ጨረቃዬ አጠገብህን አደርስም ብላ እንግዲህ እቃዋን ይዛ ወታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ቤተሰቦች እንደምን አላችሁ? እኔ ጋር ለውላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዞትር መለቀው ቪዲዮ ወይም ደግሞ ላይቭ ስገባ እንዲደርሳችሁ ላይክ እና ሰብስክራይብ ያደረጋችሁ የሌሎቹም ያደረሳችሁ ሸር ያደረጋችሁልኝ አበረታቱኝ ማለት ነው ውዶቼ። ላስቸግራችሁ በጣም እንትን ያለኝ ነው። ቻናሌ በጣም ቀዝቅዘዋል። አይከፈልበትም ላይክ ሸር በማድረግ ማለት ነው። ላይክ ብታደርጉኝ ይጠቅመኛል እንጂ አይጎዳኝም። ስለዚህ ላይክ ሸር አድርጉ በቅንነት። እናም ዛሬ ይዤላችሁ የመጣሁት አብርሽና ሩታን እንግዲህ በዚህ ሰሞን ያለ ነገር ያያችሁ ነበረ። አብርሽ ደግሞ ፋይሉን አጥፍቻለሁ ብሎ አንድ የተረገመ ጓደኛውን ጋር ተባብሮ እንግዲህ ፋይሉን አጠፋኑ ምናምን ብለው በጣም ተደስተን ነበረ። አሁን ላይ ግን ብር ከፍለውት አስመልሰውታል። ይሄ ብሩክ የሚባለው ማለት ነው። ዳኒና ሩታ ብር ከፍለውት ያው ማን አብርሽም ደግሞ እንትን ማለት አይችልም፣ መደበቅ አይችልም። ስልኩ ወይም ደግሞ ፋይሉ ማን እንዳጠፋው ነግሯቸው ነበረ። ስለዚህ አሁን ደግሞ ያደረጉት ምንድን ነው? ሚስጥሩን አውቀናል፣ ማንስ ያጠፋው አውቀናል። ስለዚህ እንደዚህ አይነት እንትን ያለውን ሰው ከሆነ እንግዲህ ቪዲዮውን ያጠፋውን ፋይሉን ይመልሰዋል ብለው ከባድ ብር ሰጥተውት ፋይሉን እንደሚመልሰውና ከነሱ ጋር ሆኖ እንዲሰራ አሳምነውታል። እሱም ደግሞ ይሄ ያክል ብርማ ካገኘሁኝ ችግር የለም እንግዲህ ጓደኛ የነፍስ ጓደኛ አብሮ የበላ የጠጣ ጓደኛ በገንዘብ ተታሎ ያጠፋውን ፋይል መልሶ አምጥቶ ሰጥቷታል። የሩታ እና የዳኒን ማለት ነው። በጣም አሳፋሪ ነው። ሁለተኛ ደግሞ እንግዲህ ዛሬ እንዳያችሁ ቡዜና ሜሪ ሊባሉ ተነስተዋል ማለት ነው። በማን ምክንያት? በአብርሽና በሩታ ምክንያት ማለት ነው። ለምን እንግዲህ ሩታ ይሄ ሳምንት ሩታ የሰራችው ነገር በጣም መጥፎ ነገር ነው። እሱም በባልዋ ላይ አብራ በበላችሁ፣ አብራ በተኛችሁ፣ አብራ በጨፈረችው ወንድ ላይ እንግዲህ የራቆት ቪዲዮ ቀረጽኩኝ ብላ የተፈናጠረች ነበረ። እሱም አጠፋ ነው ብለው ዳግም ደግሞ መተዋል። ከዛ እነሱም ደግሞ እና አብርሽም ደግሞ አጠፋ ነው ብሎ ተደስተን ነበረ። መልሰው ደግሞ አይ ቪዲዮን አልጠፋም ብር ከፍለውኝ መልሼዋለሁኝ ብሎ እንግዲህ አምጥቶ እነ ዳኒና እነ ሩታ ሰጥቷቸዋል። ይሄ ብሩክ የሚባል ውርጋጥ ማለት ነው። በዚህ በረመዳን እንደዚህ ሳደባለው ብዬ አላሰብኩም፣ ግን በጣም አናዶኝ ነው። ምንም ማድረግ አልችልም እና በጣም አናዶኛል ከምነግራችሁ በላይ ማለት ነው። ሜሪን ደግሞ መጀመሪያ የት ነበርሽ? እህትሽን እንደዛ እህቴ ናት ብለሽ እንደዚህ የምትሆኝላትን ሩታ የወንዱን መርዝ አጠጥታ
እንግዲህ ቪዲዮን ቀርጻ ሚዲያ ለሚዲያ እለቅብሃለሁ ብላ ከማስፈራራት ስታስፈራራው ሜሪ መጀመሪያ የት ነበርሽ? አሁንስ እህቴ ናት ብለሽ ስትገነፊ የመጣሽው ምን አስበሽ ነው? በጣም የሚያናድ እንግዲህ እንደታወቀ እሳት ውስጥ ነው የገቡት ያሉት አሁን ላይ ማለት ነው። አብርሽን ይሄ ነገር ከተደረገበት በኋላ ቶሎ ብሎ እንግዲህ መክሰስ ነበረበት። ይሄ ነገር በጉልበት አድርገዋለሁ ብሎ በጉልበት ያደረገው ነገር የራሱ ሌላ መዘዝ ይዞበት መጥተዋል። ቶሎ ብሎ ሄዶ ቢከሷቸው ኖሮ ይሄ ነገር እንደማያደርጉ በደንብ አድርጌ ጠንቅቄ ያውቃለሁ። በደንብ አድርጌ ወይም ደግሞ እህቱ እዚህ ጋር ሚዲያ ለሚዲያ የብር እንትን ከምትል የብር ብላ እዚህ ጋር ካሜራ ከምትደቅን ይሄ ነገር ከተደረገ በኋላ የሰው ልጅ ላይ እሱም በመጠጥ ላይ እሱም በሚጠጣበት እንትን ላይ ወይን ላይ የእንቅልፍ መድኃኒት ወይም ደግሞ ሌላ መርዛማ ነገር አምጥቶ መጨመር ማለት ትልቅ ከባድ ወንጀል ነው ማለት ነው። ስለዚህ አብርሽ ካነቃ እህትየው ነቅታ ሄዳ ማሳወቅ ወይም ደግሞ ፍርድ ቤት ሄዳ መክሰስ ነበረባት ማለት ነው። እና አሁን ነገሩ ራስ በራሳቸው አባበሱት። ሌላኛው ደግሞ ሃይሚን ከብሩ ያው እንዳየኑ ወንድሟን ትንሽ ቀን ከኔ ጋር ሆኝና እረፍት አድርጊ ብሎ ተናዶ ሃይሜም ይዟት ወጥቶ ነበረ እና አይተናል። አሁን ላይ ደግሞ ያሉትን ምንድነው እንግዲህ እንዳየኑ ከሆነ ሁለታቸውም ብሩኬና ኤፍሬም ትላንትና ተገናኝተው ነበረ። ከተገናኙም በኋላ ደግሞ ሃይሚን መልስልኝ፣ ሃይሚን አንተን አታስገድዳትም፣ አስገድዳት ይዘህ አትሄድም፣ አንተ ወንድሟ ነህ እንጂ ባሏን አይደለህም ብሎ ሲለው እኔ ወንድሟን ከሆንኩኝ የታመመች ነው ያለችው፣ ስለዚህ እኔ ጋር ቁጭ ብላ የተወሰነ ቀን ከኔ ጋር እንትን ትላለች ብሎ ቢለውም ብሩኬ ደግሞ ያው አንዳንዴ የሚገነፍን ነገር አለውና መሳደብም መማታትን ጀመረ። እንግዲህ የቤተሰብ ክብር የሌለው ሰው ወይም የቤተሰቡ ክብር ወይም አስቦ ማይናገር ሰው ገንፍሎ የሚያወራ ሰው ጥሩ አይደለም። በኋላ ታገባዋለች እንግዲህ ሃይሚን ማለት ነው ታገባዋለች። ሆነም ዞሮ ልጅ ይፈጠራል። ከዛ በኋላ ደግሞ መልሶ እንደዚሁ ነው የሚሆነው። የሆነ ነገር ቢፈጠር ራሱ ቤተሰብ ወይም እሷ የሆነ ነገር ብላ በምትናገረው ሰዓት ግንፍል ብሎ ያልሆነ ቃላት ነው የተናገራት ያለ አንቺ የመላጣ ልጅ ከፈለግሽ እንደፈለግሽ ጥርግበይ ምናምን ነው። እና ብሩኬ ከምትናገራቸው ነገር እንትን በል ማለት ነው፣ ተጠንቀቅ። ወይም ደግሞ አስበህ የምትናገራቸው ነገር አስበህ ተናገር ማለት ነው። በጣም ያስጠላል። የመላጣ ልጅ ማለት የጋሽዬ ነው እንግዲህ መላጣ። ዞሮ ማናችንም ወይም ማንንም እንደዛ መላጣ ይሆናል። እነሱ ያው ይሄ ሁሉ ልጆች ወልደው አሳድገው የወግ ማድረግ አድርሰው እንግዲህ አድርሰው ጋሽዬ ማለት ነው እንግዲህ አሁን መላጣ ቢባልም ጸጉሩ ቢላጥም ምንም የሚጎልበት ነገር የለም። ለምን እንዳንተ ከዛና ከዚህ ሴት አይደለም እንትን ያለ የማገጠ ያለ ማለት ነው። ጋሽዬ በድሮ ጊዜ አግብቶ ወልዶ እነዚህ የመሰሉትን እነ አብርሽ አይነት እነ ሃይሚ አይነት እነ ብሩኬ አይነት ምንድነው እነ ኤፍሬም አይነት ወልደው ነው ያሉትን ማለት ነው። እሱ ጋሽዬን መላጣ ብለህ መሳደብ የለብህም ነበረ። በጣም እንትን ብለኸኛል። በጣም ነው የደበርከኝ። ቪዲዮን ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ